30 ሺህ ብር ነው የፈጀው ሜትር ከ50 አልጋ እንደምትመለከቱ። በዚህ ሰዓት አሁን 30 ሺህ ላይ ይገኝ ይችላል። ማቴሪያል እዚህ ጋር ደግሞ ሚስጥራዊ ነገር ማስቀመጥ ከፈለጋችሁ እዚህ ታስገቡና እዚህም ጋር ታስገቡና ይሄን መቆለፍ ትችላላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ በያላችሁበት ሰላማችሁን ያብዛልን እያልን እንግዲህ ዛሬ ደግሞ ያው እንደተለመደው በሌላ ትዕዛዝ መጥቼላችኋለሁ ማለት ነው። ያው እስከዛሬ እያሳየኋችሁ ነበር። መጅሊስም ሳደርስ ፈርሻም ሳደርስ ምንም ይሁን ሶላርም ሳደርስ እያሳየኋችሁ ነበር። ዛሬ እንግዲህ ቆየት ብሏል ከታዘዝኩኝ 1-3-4 ወራት ሆኖታል ከታዘዝኩ ማለት ነው። ቤተሰብ እንግዲህ በዚህ መልኩ የእህታችን ሰሚራ እቃ እንግዲህ በዚህ መልኩ ተጨርሶላት ከዛው ገጣጥሜ ለእናንተ ለማሳየት ነው። በጣም ያስቸግራል ማለት ነው። እዚህ ገጥሞ ለእናንተ ለማሳየት በጣም አስቸጋሪ ነገር ነው። እንግዲህ በዚህ መልኩ ገጥመን ለእናንተ ለማሳየት እየጣርን እንገኛል ማለት ነው። እንግዲህ የሰሚራ እቃ 83500 ብር ነው የፈጀ ማለት ነው። ድሬሲንግ፣ ቁም ሳጥን፣ እንደገና ደግሞ አልጋ ማለት ነው። ሜትር ከ50 አልጋ ከዛ 2 ሜትር ቁም ሳጥን ነው። ከለሩ እንግዲህ ከዚህ በፊት የሆነ ቪዲዮ ሰራሁኝ። ከዛ በኋላ ያን ቪዲዮ ያን አልጋ እያዩ በቃ አንድ አይነት ከለር ነው የሚያዙኝ። በእርግጥ ለቆሻሻ አሪፍ ከለር ነው፣ ይችላል። በጣም የሚገርም ነው ማለት ነው። ቤተሰቦች እንግዲህ አንድ ባንድ አሳያችኋለሁ ማለት ነው። እዚህ ጋር ከቁም ሳጥኑ ስንጀምር እንግዲህ 2 ሜትር ነው፣ 5 ተከፋች ነው ማለት ነው። በጣም ከዚህ ጋር ደግሞ ቶፕ አለው እንደምትመለከቱት፣ ከፍታው በጣም የሚገርም ነው። ይሄው በጣም ከፍታ አለው። ያው አቧራ ምናምን እንትን ሊለው ይችላል። ምናልባት ያው ቦታው ነው እንግዲህ መርታ ታውቁታላችሁ ብዬ አስባለሁ። እዚህ ጋር ደግሞ አንድ ታለቻት እንደምትመለከቱት 2 ሜትር ባለ 5 ተከፋች ማለት ነው። እዚህ ጋር 2 እዚህ ጋር 2 እዚህ ጋር 1 ማለት ነው። ይሄው እንደምትመለከቱት ሁሉም ልክፈትላችሁ። በጣም የሚገርም ቁም ሳጥን ነው። ለቤት የሚሆን የሚገርም ቁም ሳጥን ነው ማለት ነው። ባለ 5 ተከፋች። እዚህ ጋር ደግሞ እንደምትመለከቱት ታችኛው ይሄ በጣም የሚገርም ስፋቱ ምናምን በጣም አሪፍ ነው። ይሄው እንደምትመለከቱት በጣም ሰፊ ነው ማለት ነው። እስኪ እዚህ ጋር ደግሞ እቺ ልክፈትላችሁ። እቺ እዚህ ጋር የተለያዩ ቶብ ሸሚዞች ምናምን ማንጠልጠል ትችላላችሁ ማለት። እዚህ ጋር ደግሞ ሚስጥራዊ ነገር ማስቀመጥ ከፈለጋችሁ እዚህ ታስገቡና እዚህም ጋር ታስገቡና ይሄን መቆለፍ ትችላላችሁ ማለት ነው። የተለያዩ ወርቅ ምናምን እንደዚህ ብር ምናምን ማስቀመጥ ከፈለጋችሁ ላይክ እንደ ካዝና ማለት ነው መጠቀም ትችላላችሁ። እዚህም ጋር እንደምትመለከቱት ይሄው የማይይዘው ነገር የለም። ሙሉ የቤተሰቡን እቃ ሊይዝ ይችላል ማለት ነው። ይሄ ቁም ሳጥን እንደምትመለከቱት በጣም የሚገርም ቁም ሳጥን ነው። ከለሩም ለቆሻሻ የሚችል ነው ማለት ነው። ፋሚሊ እንግዲህ ይሄ ቁም ሳጥን 5 ተከፋች ነው ብያችኋለሁ። 2 ሜትር ነው ወደ ጎን። ስንት ፈጅ ለሚለው እንግዲህ 40 ሺህ ብር ነው የፈጀው። ይሄ ቁም ሳጥን 40 ሺህ ነው ማለት ነው። በጣም ሲያንሰው ነው። በፊት በነበረው ዋጋ ነው። አሁን ላይ ምናልባት ሊጨምር ይችላል፣ እንደዚህ ላይሆን ይችላል ዋጋው። ግን በፊት ታዝዤበት በነበረው ሰዓት 40 ሺህ ብር ነው ማለት ነው። ቤተሰብ በጣም የሚገርም ነው። ቁልፍ አለው። ላይክ መክፈቻዎቹም በጣም ለየት ያሉ ናቸው ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ሜትር ከ50 አልጋ አለን ማለት ነው። እንግዲህ ይሄ ከለር የተለመደ ከለር ነው። እኔ ቀይሩ ብል ምን ብል እየሰሙኝ አይደለም። ያው ወደውታል፣ ለቆሻሻ አሪፍ ስለሆነ ወደውታል ማለት ነው። ምንም አዲስ ነገር የለውም። ያው የበፊት ትዕዛዝ አይነት ነው። ሜትር ከ50 ነው። ላይክ ዋጋውም ብዙም ልዩነት የለውም ከበፊቱ። ትንሽ አቧራ ይዟል። ያስቀመጥንበት ቦታ ነው። በቤት ሄዶ ሲገጣጥም ደግሞ አሳያችኋለሁ። አሁን ላይ ያው ያን ያክል በነገራችን ላይ እቃ ምናምን ቤቱ ጋር ሲገባ ነው እንጂ ሊያምር የሚችለው ተሰርቶ ከዛው ቦታው ላይ ያን ያክል ቪዲዮ ብታዩት ውጭ ላይ ብታዩት ላያምራችሁ ይችላል። እንግዲህ ይሄ ሜትር ከ50 አልጋ እንደምትመለከቱት 30 ሺህ ብር ነው የፈጀው። ሜትር ከ50 አልጋ እንደምትመለከቱ በዚህ ሰዓት አሁን 30 ሺህ ላይ ይገኝ ይችላል። ማቴሪያል ጨምሯል ማለት ነው። 30 ሺህ የፈጀው አልጋችን እንግዲህ ይሄን ነው። ኮሜዲኑ አለው እዚህ ጋር ይሄው በስላይደር ነው፣ ኖርማል እንትን አይደለም። ይሄው ቁልፎች አሉት እዚህ ጋር። ይሄው 30 ሺህ ብር ነው የፈጀው እንግዲህ ከለሩም አሪፍ ነው። ለቆሻሻ የሚችል ነው ማለት ነው። የተለመደ ነው። ምንም አይነት መደጋግምላችሁ ነገር የለም። እዛ ደግሞ አስገብተን እናሳያችኋለን ማለት ነው። ያ ደግሞ እንደምትመለከቱ ድሬሲንጋችን አለች። ላይክ ከለሩ ከቁም ሳጥኑ አልጋው እንደዚሁም ድሬሲንጉ አንድ አይነት ናቸው። ምንም የተለየ ከለር የለውም ማለት ነው። ያው የተለመደ ከለር ነው። ወጣ ያለ ነገር የለውም። እንግዲህ እቺ ድሬሲንጋችን ደግሞ እንደምትመለከቷት ያው ምንም መደጋገም አያስፈልገውም። ከዚህ ስለሰራሁላችሁ ይሄ ኮስሞ ማስቀመጫዎች ናቸው እነዚህ።
ይሄ ደግሞ መዋቢያ ምናምን ነው ያ ላይክ ስትወጡ ሴቶች ሲወጡ ተቆነጃጅተው አይደል የሚወጡት ኮተታቸው ብዙ አይደለ ሶ እንግዲህ ይሄ ድሬሲንግ ኮስሞ 13500 ብር ነው የፈጀው ማለት ነው። እንደምትመለከቱት የተለያዩ እቃዎችን ማስቀመጥ ትችላላችሁ እዚህ ጋር ይሄው እናንተም ቁጭ ብላችሁ እዚህ ጋር እንደዚህ መጠቀም ትችላላችሁ ማለት ነው። የምትፈልጉትን ነገር እዚህ ጋር እያወጣችሁ መጠቀም ትችላላችሁ። ምንም ትንምላችሁ ነገር የለም። ሶ 13500 ነው የፈጀው ይሄ ኮስሞ። አሁን ላይ ምናልባት ሊጨምር ይችላል አላቅም። እንግዲህ አጠቃላይ 83500 ብር የፈጀው የቤት ትዕዛዛችን እንግዲህ ይሄንን ይመስላል። ቁም ሳጥን 2 ሜትር እንደዚሁም ደግሞ ሜትር ከ50 አልጋ ከዛ ድሬሲንግ አለስ ማለት ነው። ሶ ይሄንን ይመስላል። ቤት ወስደን ደግሞ ገጥመን የምናሳያችሁ ይሆናል ማለት ነው። እዛ ያለውን ውበት እናንተ ከ10 ስንት ሰጥታላችሁ የሚለውን አብረን የምንመለከት ይሆናል ማለት ነው። እንግዲህ ቪዲዮውን ስላያችሁት እጅግ አድርገን እናመሰግናለን። እስኪ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። አዲሱን ቻናል ደግሞ ሰብስክራይብ እያደረጋችሁ እኛ ጋር ወደፊት እንቀጥላለን ማለት ነው። ቴንኪው ስለተከታተላችሁን።